ከገበያ ላይ ወፎችን ገዛ። ጓዳዎችን ከፍቶ ሲበሩ ለማየት ብቻ። በእኩለ ሌሊት ትኩስ መቃብሮችን ቆፈረ። ጡንቻችንን እንዴት እንደሚሰሩ ለማየት ብቻ። ታንኮችን፣ ሮቦቶችን እና ሄሊኮፕተሮችን ነድፏል። አስቡት፣ ሁሉም ከመፈጠራቸው 500 ዓመታት በፊት ነበር። በታሪክ ታላቁ ሊቅ ብለን እንጠራዋለን። በሞት አፋፍ ላይ እያለ ግን በሐዘንና በቁጭት አሳለፈ። እግዚአብሔርንና የሰው ልጆች ይቅርታን ጠየቀ። ምክንያቱም በበቂ ሁኔታ ጠንክሮ እንዳልሰራ ስለተሰማው። ይህ የሰዓሊ ታሪክ ብቻ አይደለም፣ ወደፊቱን በማየት ዓለምን ያቀና የሰው ታሪክ ነው። ይህ የሊዮናርዶ ዳቪንቺ እውነተኛ ታሪክ ነው። ብልሃትን ለመረዳት ሕመሙን መረዳት አለብን። ሊዮናርዶ በ1452 ቪንቺ በምትባል ትንሽ ከተማ ተወለደ። አባቱ ኖታሪ፣ እናቱም ገበሬ ነበሩ። በጉጂ ፈቻ ነው ደግሞ የተወለደው። በዚህ አስተዳደግ ብዙ እንግልት ደርሶታል። ማህበረሰቡም ጭምር አይወደውም ነበር። በዚህም አስተዳደጉ ከባድ ጊዜያት አሳልፏል። ትምህርትም እንዳይማር ተደርጓል። ማህበረሰቡ በሩን ዘጋበት። ስለዚህ ሊዮናርዶ የራሱን በር ከፈተ። ወደ ተፈጥሮም ዞረ። አስተማሪዎች አልነበሩትም። ከአስተማሪ የማይተናነሱ አይኖች ግን ነበሩት። የውሃ ተርብ ዝንቦች አይቶ እንዴትም እንደሚያንዣብቡ፣ ውሃውን አይቶ ለምን ይሽከራከራል፣ ወፎችን እንዴት እንደሚበሩ፣ ጥላ እንዴት እንደሚለወጥ እሱ እውነታዎችን በማስታወስ አልነበረም። ዓለም እንዴት እንደሚሰራ ይማር ነበር። እንደ ተለማማጅ ለመስራት ወደ ፍሎሬንዛ ተዛወረ። ነገር ግን መሳሉን በቂ አልነበረም። ሊዮናርዶ ሁሉንም ነገር ማወቅ ፈልጎ ነበር። ሰውን ለመሳል ከቆዳው በታች ያለውን ነገር ማወቅ ያስፈልገው ነበር። ይህ የዳቪንቺ የጨለማ ጎን ነው። ማታ ላይ ሆስፒታሎችንና መቃብር ቦታዎችን ይጎበኛል። ከ30 በላይ የሰው አስክሬን ገነጠለ። ጠረኑን አስቡት። የበሰበሰም ነው፣ መቀዝቀዣም አልነበረም። በሻማ ብርሃን ወደ የበሰበሰ አካል እየቆረጠ ጡንቻዎችና ነርቮችን በመሳል ለበሽታና ለእስር ተዳርጎ። ለምን እንደዚህ ያደረገ ብትሉ፣ ምክንያቱም እሱ የእውነት አባዜ ነበር። ሊዮናርዶ በሰው ልጅ ታሪክ ውስጥ በጣም ተደማጭ ያላቸውን ስራዎች ፈጠረ። የመጨረሻው የእራት ከመቼውም ጊዜ የበለጠ የበዛ የሃይማኖት ስዕል። ሌላው ደግሞ ሞናሊሳ በምድር ላይ በጣም ታዋቂ ስዕል። ቬትሩቪያን ሰው የፍጹም የሰው ልጅ ምልክት በጣም በቀስ አለ። ብዙ ስራዎቹም አልተጠናቀቁም፣ ግን ያ የጨረሳቸውን ስዕሎች ሁሉም ጥበብ ለዘላለም ለውጦታል። በ2017 በፈረንጆች አቆጣጠር ለሊዮናርዶ ሳልቫቶር ሙንዲ የተሰጠ ስዕል በ450 ሚሊዮን ዶላር ተሸጧል። እስከዛሬ ከተሸጠው እጅግ ውድ የሆነው የጥበብ ስራውም ነው። ሊዮናርዶ በሺዎች የሚቆጠሩ ገጾች ዓለም ዝግጁ ባልሆነችበት ሀሳቦቹ ሞላ። በአእዋፍ ተመስጦ በሚበር ማሽኖች ነደፈ። የታጠቁ የጦር መኪናዎቹም የአሁኑ ታንኮቹ፣ በፀሐይ የሚንቀሳቀሱ ማሽኖችን። አብዛኛዎቹ እነዚህ ፈጠራዎች በሕይወት ዘመኑን ሊገነቡ አልቻሉም። ግን ከብዙም መቶ ዓመታት በኋላ መሐንዲሶች ደናቂ ነገር አገኙ። ሊዮናርዶ ትክክል ነበር። ፓራሹት ነድፏል። ሰዎች እብድ ነው ብለው ያስቡት ነበር። ሰው መብረር አይችልም አሉ። ነገር ግን በ2000 የፈረንጆች አቆጣጠር አንድ የሰማይ ዳይቨር የሊዮናርዶ ትክክለኛ ንድፍ በመጠቀም ፓራሹት ሰራ እና በትክክል ሰርቷል። እብድ አልነበረም። ገና ከ500 ዓመታት ቀድሞ የነቃ ነበር። ከነዚህ የሚገርም ፈገግታው ሳለ
እና ከዚህ በኋላ የሚገርም ፈገግታው ሳለ። በ1503 የነጋዴ ሚስት ምስል መሳል ጀመረ። ዲሳ ግራንዲን ትባላለች። ለደንበኛውም ፍጹም አልሰጠውም፣ አስቀምጦታል። ይህንን ስዕል እስከ ሕይወቱ ፍጻሜ ድረስ ተሸክሞታል። ለ16 ዓመታት በትንሽ ቀለም ጥቃቅን ሽፋን ጨመረ። ስፎማቶ የሚባል ቴክኒክ ተጠቀመ። መስመሮቹን በመደብዘዝ ልክ እንደ ጭስ ጠንካራ ጠርዞች እንዳይኖሩ አድርጓል። ስለ የሰውነት ብርሃንና ተፈጥሮ ያለውን ዕውቀት ሁሉ በዚህች ሴት ፊት ላይ ፈሰሰ። ያ ፈገግታ የሚሰራው በምድር ላይ ካሉት የቀዶ ጥገና ሐኪሞች በተሻለ የከንፈሮች ጡንቻዎች ስለሚረዳ ነው። ስዕል ብቻ አልነበረም፣ ነፍሱም ነበር። ሊዮናርዶ ንጉሥ በሰጡት ሻቶ ውስጥ እየኖረ የፈረንሳይ ቆይታውም አጠናቀቀ። ነገር ግን በ67 ዓመቱ 1519 በጣም ታሞ ስለነበረ በጣም አዘነ፣ እንዲሁም ተሰማው። ምክንያቱም ችሎታውን ማባከኑን ፈራ። ሊሞት ሲል በመጨረሻ የተናገረውን ቃላት እግዚአብሔርና የሰው ልጅ አሳዝኛለሁ፣ ምክንያቱም ስራዬን መሆን የሚገባው ያህል ስላልደረሰ ነው በማለት ይቅርታ ልመና ነበር። እስቲ አስቡት እናንተ፣ የወደፊቱን የነደፈው ሰው በቂ እንዳልሰራ ተሰማው። ሊዮናርዶ ዳቪንቺ የማወቅ ጉጉት ልዕለ ኃያል መሆኑን ያሳየናል። ጥበብና ሳይንስ አንድ መሆናቸውን አስተምሮናል። መስማት አልነበረው፣ ከማንም ደፍሮ ዓለምን በቅርብ ተመለከተ። ስለዚህ በሚቀጥለው ጊዜ ወፍ ሲበር ወይም አውሮፕላን በሰማይ ላይ ሲያዩት በመጀመሪያ ህልሙ የሆነውን ሰው አስታውሱ። ዓለማችንን ስለገነቡ አፈ ታሪኮች ተጨማሪ ታሪክ ከፈለጉ ያንን ሰብስክራይብ በተን በመጫን ቤተሰብ ይሁኑ። መልካም